ነገርየውን በጣም ስንቃወም ነበር። ያስሚንዬ ዌልካም። ነገርየውን ሁላችንም ስላንተ አይደለም ስለፈረሱ መስጊዶች ስለፈረሰው እኔም ተቃውሚ ያለው ግን ስላንተ ቶፒክ ስነሳ አሁን ለምሳሌ እኔ ሀሳብ አልሰጣሁበትም። ምክንያቱም ምንም ብታደርግ ምንም ብትናገር ግለሰብ ነህ። ባለሀብት ልትሆን ትችላለህ፣ ዶክተር ልትሆን ትችላለህ፣ ምንም ልትሆን ትችላለህ። እሱ የራስህ ጉዳይ ነው። ግን ግለሰብ ነህ። ከመንግስት ጋር እየታገሉ ከግለሰብ ጋር ደግሞ ሰጣ ገባ ውስጥ መግባት ትክክል አይደለም። ገባህ? ስትታገል ራሱ ከማን ጋር እንድትታገል ማወቅ አለብህ። አንድ ሁለተኛ ግን መንሱር ማድረግ የነበረብህ በዛ ሰዓት ሰዎች የተለያየ ስፔሻሊ አንተ አሁን እኮ ሚሊየን ልትገባ ነው፣ ሚሊየን ፎሎ ልትገባ ነው። በዛ ላይ ከሚሊየኑ 500,000 ሰዎች ፎሎ አደረጉክ እንጂ ከአንተ በተቃራኒ ሀሳብ ያላቸው ሰዎች ናቸው። እሱም ማመን አለብህ፣ ራስንም ማሳመን አለብህ። አንድ ሁለተኛ ደግሞ በሰብአቱ መናገር የነበረብህ አንተ ካመንክበት የትኛውም ነገር ማድረግ ባለብህ ሰዓት ታደርጋለህ። እኔ አሁን የትኛውንም ሙስሊም መስጊድ ስለፈረሰ ሙስሊም ስለሆንክ ድምፅ ለምን አልሆንክም አልለው፣ መብቱ ነው። የመሆንና ያለመሆን መብት አለው፣ ሙሉ መብት አለው። እኔ ወደ ስትመጣ ግን ሁኛለዋ አሁን የመሆን አይነት ሲስተም አለው። ሌላው ሌላ ነገር እያደረገ ነው። ሀሳብን አስጨርሰኝ። አንድ የመሆንና ያለመሆን ሙሉ መብት አለው። ምክንያቱም አንዳንድ ሰዎች አሁን ግልጽ የወጣ ስድብ እየተሳደቡ ድምፅ የሆኑ ይመስላቸዋል። አንተም ደግሞ እንደነሱ ካልተሳደብክ ድምፅ የሆንክ ሁሉ አይመስላቸውም። በሰላማዊ መንገድ መጥተህ ለምን ይፈርሳል መተካት አለበት ቦታው መመለስ አለበት ብለህ ራሱ ብትናገር ድምፅ የሆንክ ራሱ አይመስላቸውም፣ ካልተሳደብክ ማለት ነው። እሱ የግለሰቦች አመለካከት ነው። ግን መንሱርም ደግሞ አንዳንድ እውነት ለመናገር ከሆነ ሁላችንም ከዲናችን በላይ የምንወደው ነገር እዚህ ምድር ላይ የለም። 100%። እስልምና ደግሞ ሰላም ነው። መስጊዳችን ከፈረሰብን አሁን ሁላችንም እኮ በፖለቲካ በተለያየ ነገር አመለካከት ልንለያይ እንችላለን፣ ግን በዲናችን አንድ ነን። ሁላችንም ከመስጊድ በላይ የምንወደው ነገር የለም። አሁን አንተ በእስልምና ላይ ባለቅ አቋም እኔ በምንም ነገር አልጠራጠርም። በእስልምና ላይ ጽኑ ጎበዝ እንደሆን ካውቃለሁ፣ ግን በሰዓቱ ሰዎች አንደርስታንድ አላደረጉም። ሁለተኛ ደግሞ መልስ መስጠት አልነበረብን። በቃ ዝም እንዳልከው መቀጠል ነበረብህ እንጂ ለእነሱ መስጠት አልነበረብም። ምክንያቱም ሰበብ የሚፈልጉ ሰዎች ስላሉ ያንን ነገር ሊያጧጡፉ ይችላሉ። አንድ ሁለተኛ ደግሞ ለወደፊት ራሱ እንደዛ አይነት ነገር ሲያጋጥም ግን አንተን ከምትተናከሉ ወይም ደግሞ ዋሌይኩም ሰላም ጀሜ አንተን የሆነ ሰበብ የሆነ ትንሽ ምክንያት ከአንተ ከምፈልጉ ሰዎች ጋር ሳይሆን በጣም ጥሩ አመለካከት ጥሩ ሀሳብ ያላቸው አሁን ስፔሻሊ እና አሲያ ትልልቅ ኡስታዞች እና አቡ አሚራ ሌሎችም ጥሩ ጥሩ ሰዎች አሉ። ምሳሌ ነው የማቀርብልህ እነዚህ ሰዎች ማለት ነው። ከነሱ ማድረግ ነበረብህ። አለማድረጉ ደግሞ ህዝብ ሙስሊሙን ይጎዳናል። እኔ አሁን አንተ ቀጥታ ሄደ በግለሰብ ደረጃ እንደ አንድ ባለሀብት እነ ሽመልስ አብዲሳ ጋር ሄደ እኔ የሶሻል ሚዲያ ተጠቃሚ ነኝ፣ ነጋዴ ነኝ፣ ባለሀብት ነኝ። ግን እናንተ አሁን ያደረጋችሁት ነገር ትክክል አይደለም። ህዝቡም ደግሞ በጣም እየተቆጣ ነው። ለምንድን ነው ለህዝቡ በቂ መልስ ማሰጡት ብለህ ግፊት ማድረግ ነበረብህ። እስቲ ምን ትላለህ እዚህ ላይ? እውነቱን ለመናገር አሁንም እኮ ፋይናሊ እኔ ወዳልኩት ነው ሁሉም የመጣው ስለ ትላልቅ ኡስታዞች የሀገሪቷም የእስልምና ማለት ያው ይሄ ጉዳይ በቀጥታ የሚመለከተው ያው መጅሊሶችን ነው። መጅሊሶች ደግሞ ከመንግስት ጋር ተነጋግረው በሰዓቱ ሶሉሽን እያመጡ ነው። እኔ እኮ የተናገርኩት በዛ ሰዓት ላይቭ ላይ ሁኜ የቁርአን ፕሮፋይል ይዘው የሙስሊም ስም ይዘው ብልግና ነገር ሲሰድቡኝ ውጡ ከዚህ ብሎክ ነው ማረጋችሁ፣ አልፈልጋችሁም። እኔ ህግና ደንብን ጠብቄ ነው የምኖረው። ያችን ህግና ደንብን ጠብቄ የመንግስትን መመሪያ ምናምን ያልኳትን ነገር ነው አውጥተው ፖስት ያደረጉት። ምንድን ነው እስቲ ናስር 100,000 ፎሎወርስ እና 10,000 ፎሎወርስ ይዘህ ሰው ሳያቅህ የምትናገረው ንግግርና የኔ ንግግር አንድ አይደለም በምንም አይነት መንገድ። አንተም ታውቀዋለህ ይሄንን ምን ያክል ነገሮቹ
አሲያ ሀሳብ መስጠት ከፈለግሽ መግባት ትችላለሽ። እኔ ሙስሊም አይደላችሁም አላልኩም። ሙስሊም አይደላችሁም አላልኩም። ስለዚህ በቀጥታ የሚመለከተው ኦፍኮርስ መጅሊስን ነው። ከዛ በኋላ ደግሞ ማህበረሰቡንም ይመለከታል፣ ጥያቄ የለውም። ነገር ግን እነሱ ኦልሬዲ መፍትሄ እያመጡ ባሉበት ሰዓት የእኔ ጣልቃ ገብቶ ነገሮቹን እንትን ማድረግ ትርጉም ስለሌለው ነው። አሁን በሰዓቱ አንተ ዝምታን የመረጥከው? ዝምታን አልመረጥኩም። ሲፈርስ ለምን ይፈርሳል እያልኩ ነበር። መፍረስ የለበትም የእምነት ተቋም መፍረስ የለበትም ብዬ ተናግሬያለሁ። ያቺን እኮ አያወጧትም። መፍረስ የለበትም ብለዋል መንሱር ድምፁ ሆኗል ብለው አይናገሩም። ለምን ጥላቻ አለባቸው? ከአንተ ከመንሱርነት ጥላቻ አለ እዚህ ጋር ይወቅል። ከእስልምናው አይደለም ጥላቻቸው፣ ወይ ከሆነ ነገርህ እኔ ፐርሰናሊ እኮ ነፍሴ የፈለግኩትን ሰው የመውደድ የመጥላት መብቴ ነው። አንተ የምትወደውን ሰው እኔ ግድ መውደድ የለብኝም። አንተ የምትጠላውን ሰው ደግሞ እኔ መጥላት የለብኝም። ኩንሚር ገበሬ ሸሪያውም ደግሞ ይፈቅዳል ይህንን። ለምን አንተ ምናልባት ዲኑ ላይ ችግር ያለበት ነገር ከሆነ ኦፍኮርስ መውደድ የለብህም ያን ሰው። ከዛ በተረፈ ግን የሆነን ሰው አክብሮ መናገር፣ ስለዛ ሰው መናገር ይህን ያክል ቪዲዮ የሚያሰራ የሆነ ነገር የሚያደርግ አንፎሎ አድርጉ፣ ከዚህ አጥፉት። ናሲሮ የእኔ ሶሻል ሚዲያ ላይ መኖር እኮ አንድ ላኢላሃ ኢለላህን ቃል እናገራለሁ ቢያንስ ሚሊዮኖች ጋር እኮ ነው የማደርሰው። ይሄም እኮ ጂሃድ ነው ወንድሜ። መጋፈጥ ብቻ እኮ አይደለም። በላኢላሃ ኢለላህ 5 ወቅት ሰላታችሁን ስገዱ፣ አላህን ፍሩ ብዬ መናገር እኮ ለእኔም ዳዋ ነው እኮ እያደረኩ ያለሁት። የግድ ኡስታዝ መሆን አይጠበቅብኝም። የግድ ሐፊዝ አልቁርአን መሆን አይጠበቅብኝም። ባለኝ ሶሻል ሚዲያ ግን የእስልምናን የምችላትን ነገር እናታችሁን አክብሩ፣ ይሄ እኮ ሸሪያ ነው። አላህን ፍሩ፣ ይሄ እኮ ዳዋ ነው ነፍሴ። የግድ መጋፈጥ የለብኝም እኔ በምንም መልኩ። ዳዋም ደግሞ እያደረግኩ ነው፣ እየተቃወምኩም ነበር። መሆን የለበትም መፍረስ የለበትም ብዬ ከመጀመሪያው ቀን ጀምሮ። ነገር ግን ምን ተፈጠረ? ጥላቻ ያላቸው ሰዎች እኔን የጠብቁኝ ስለነበረ የሆነች ነገር አገኙ፣ አቀባበሏት። ከ1 ሚሊዮን ሰው በላይ አይቶታል ያንን ቪዲዮ። ለምንድን ነው ይሄ 1 ሚሊዮን ሰው ታዲያ አንፎሎ ያላረገኝ? 4000 ሰው ነው አንፎሎ ያደረገው። ዛሬ ደግሞ ሁሉም መጥቶ ይሄ ፎሎ እያደረገኝ ነው፣ ስህተት እንደሆነ አውቆ። ሙስሊም ቢያጠፋ ትመክረዋለህ እንጂ አጋፍጣ አትሰጥም። ሙስሊም ሲሳሳት ተሳስተሃል ትለዋለህ እንጂ አጋፍጣ አትሰጥም። ምናልባት ቆይ አሁን መንሱር፣ ምናልባት እነሱ ከአንተ የሚጠብቁት ነገር አንተ ካደረግከው በላይ ሊሆን ይችላል። ለምሳሌ በትልቅ ቦታ ሊጠብቁ ይችላሉ። ሲጀመር እስልምና ከተነካ በቃ ህዝቡን ራሱ አደራጅቴ የምታታግላቸው ሊመስላቸው ይችላል። በምን አቅም ናስርክያ ማሊን እኔ እኮ አንድ ተራ ሰው ነኝ። ምን ተራ ሰው ነኝ? ተራ ሰው እኮ 900,000 ተከታይ አይኖረውም። ባለሀብት ነኝ። 1 ሚሊዮን በለው። አፈን አስለምደው 1 ሚሊዮን በለው። 1 ሚሊዮን ሊደርስ ነው። 1 ሚሊዮን ትገባለህ። እንደውም አሁን ቻሌንጅ እንጀምረዋለን። በቃ እቺን 45,000 በአንድ ሳምንት ይጨርስበታለን። የታባሉ ብታድግ እኮ ወንድማችን ነህ። ስለዚህ የ1 ሚሊዮን ቻሌንጅ እኔም ይቀላቀላለሁ። ግን መንሱር አንድ ነገር ለወደፊት በሁሉም ነገር ከአንተ የምትጠብቀው ነገር አለ። ግዴታ የለብህም፣ ግን ወንድማችን ስለሆንክ እኛም በምትፈልገን ቦታ ታገኘናለህ። ከአንተ ጎን ነው የምንቆመው። የትኛውም ክፉ ነገር እንድገጥምህ አንፈልግም። በፎሎም በገንዘብም በእውቀትም እንደምትለው ፕሬዚዳንትም የምትሆን ከሆነ እኔ ዱባይ ራሱ ብኖር ማለት ነው ኢትዮጵያ ገብቼ ለአንተ ድምፅ እሰጣለሁ። ግን ህዝበ ሙስሊሙ ወላሂ በጣም ይወዳል። ሙስሊሞች ናቸው ሁሉ ከዚህ በፊትም ሲያበረታቱ የነበረ የአንተን ክፉ ነገር አስቦ ሳይሆን እነሱም አንዳንድ ሰዎች ደግሞ ይተናኮላሉ። አንተም ደግሞ የሆነ ነገር አሁን እኔ ቅር ያለኝ ቪዲዮ አለ አንድ ከዚህ በፊት የፈረሰ ምናምን 30-20 ቸርች ነበር ምናምን ያልክበት ቦታ ላይ እዛ ጋር የምናነጻጽርበት ቦታ አይደለም። በቃ ሁሉም ሰው ድን ከተነካ ስለሌላ ሌላው ይናገራል፣ ድምፅ ይሆናል። አሁን እዛ ጋር ያገዙ ሰዎች የሉ ሙስሊሞች ናቸው። ያን ማለት አልነበረብኝም። ልክ ያን ማለት አሁን ው ስለምትረዳኝ ነው ሁሌ መንሱር በግልጽ የምናገረው ከአንተ ጋር ማለት ነው። ስለማከብር ክፉ ነገር እንድነካ አልፈልግም። ግን
አንድ አንተ ከተናገርከው ነገር ላይ ያነጻጸርክበት ቦታ ስለ ቤተ ክርስቲያን ከተቃጠለ ሚሊዮን ክርስቲያኖች አሉ፣ ድምፅ መሆን ይችላሉ። ግን የእስላም መስጊድ በፈረሰ ሰዓት ማነጻጸር ትክክል አይደለም። እንደዚህ አይነት ነገሮችን አስተካክል። ለወደፊት ደግሞ ሙስሊሞች አንተን በሚፈልጉበት ቦታ ሁሉ መገኘት አለብህ። በመልካም ነገር ላይ ድምፅ በመሆን በሚዲያ በገንዘብ ደምም ካስፈለገ ያቺ ደም ጀነት ውስጥ ለአንተ ቤት ስለምትሆንልህ ደምም ካስፈለገ ለእስልምና ለመስጠት ዝግጁ። ከዚህ ውጭ ግን በሌላ መንገድ ምዘምቱብህ ሞራልን ለመንካት ከህዝብ ጋር ለማጣላት የራሳቸው አጀንዳ ያላቸው ሰዎች ካሉ ደግሞ አንተ ብቻ ሳትሆን እኛም ከአንተ ጋር ሆነን እንቃወማለን። ምክንያቱም በዛ ሰዓት አንድ ሙስሊም እንኳን ማጣት ለእኛ ጉዳት ነው። ሙስሊሞች ኦሮሞ፣ አማራ፣ ትግሬ፣ ደቡብ ሳንል አንድ ላይ ቆመን ድምፅ መሆን ስላለብን ድምፃችን ጉልበታችን ስለሆነ አንተም ማጣት ይጎዳናል። ምክንያቱም የላኢላሀ ኢለላህ ወንድማችን ነህ። ከአንተ የምንፈልገው ድምፅ ነው። ወንድማችን ነህ። ከእኛ ተነጥለህ ግለሰቦች ነጥሎክ አንተን ለብቻ እንዲያጠቁ አንፈልግም። አንተም ደግሞ ተነጥለክ ከነሱ ጋር ተቃርነ ሌላ ነገር ውስጥ እንድትገባ አንፈልግም። ስለዚህ ኦልሬዲ አጀንዳው አልቋል። አጀንዳውን በአዲስ መልክ ለማንሳት ሳይሆን ቅር ያላቸው ሰዎችም ካለ አፉ በሉት። ምክንያቱም ሙስሊም ስለሆናችሁ ናስሮ ይኸው አንተ እየሰማ እኔ ምናልባት ብዙ ሰዎች ቪዲዮ መስራት ማለት በከባድ ነገር ነው። በአንድ ሰው ላይ ምልህ የሆነን ሰው ቪዲዮ ፎቶን ዘቅዝቀህ የሆነ ነገር አድርገህ ያውም ደግሞ 90% ሴት ነው 90%። ከ90%ዎቹ ደግሞ ዳውንሎድ አድርጌ ሚሴጅ ሳይ በብዛት ሚሴጅ አልኮልኝ ያልመለስኩላቸው ናቸው። እውነቴን ነው የምነግርህ። ሶሪ ይህን መናገር አልነበረብኝም። ገባ። እንደገና ደግሞ ምንድን ነው ፖስት የሚያደርጉት ብዬ ውስጥ ገብቼ ሳይ ድሮም ጥላቻ ነገር ነው ያለባቸው እንጂ ኸይር ነገር በብዛት አላይባቸውም። እውነት ነው ለዲናቸው ተቆርቆሮ ይሆናል። እውነት ነው ሊሆን ይችላል። አላህ ነው የሚያውቀው እሱን። ነገር ግን እንደ አንድ ሙስሊም ወንድም አምተውኛል፣ ቪዲዮ ፖስት አድርገውብኛል። ይሄን ግን ለአላህ ብዬ አፉ ብያለሁ፣ ይቅር ብያቸዋለሁ። እኔ ደግሞ ጥፋተኛ ከሆንኩ እንደ አንድ ሙስሊም ልነገረኝ፣ ልገዘት፣ ልቀጣ እችላለሁ። ገባ። ቪዲዮ ደረጃ የሚያደርሰን ነገር የለም። እኔ እኮ ቢያንስ ሙስሊም በመሆኔ አካውንት አደገ ማለት እንዳልኩ ነው። ዲኔን ላስተምርበት እችላለሁ። ለወጣቱ ማህበረሰብ በጎ ነገር ላደርግበት እችላለሁ። ሙስሊም ወንድም እህት የሆነ ነገር ሊኖር ይችላል። ብዙ ነገር አለው። ይጠቅማል እንጂ ጉዳት የለውም። የኔ እዚህ ጋር መኖር ለዲኑ ኮንትሪቢዩት እያደረግኩ ነው ባይ ኤኒ ሚንስ። አልሐምዱሊላህ ነው ባይዘወይ መንሱር፣ እኔ አንተን ለማካበር ሳይሆን ወላሂ ላዚም እኔ ምንም ከአንተ የሚፈልገው ነገር የለም ወንድምነት ነው እንጂ። ግን እውነት ለመናገር ከሆነ እኮ የአንተ አካውንት ያደገ ዘርን ከዘር ብሔርን ከብሔር ሃይማኖትን ከሃይማኖት እያጣላክ አይደለም። እንደ ማንኛውም ሰው መልካም ነገር እየሰራበት የተቸገሩ ሰዎችን እየረዳበት ነው ያደገው። እንደዚህ አይነት ላይ ደረትን ነፍቴ በግልጽ መናገር አለብን። ማንንም አትፍራ። እውነት ለመናገር ከሆነ ዛሬ ከአንተ ጋር እኩል 800,000 700,000 600,000 ያላቸው ሰዎች አመት ከአመት ወር እስከ ወር ሃይማኖትን ከሃይማኖት ብሔርን ከብሔር ዘርን ከዘር እያጣሉ ማለያ እየቀያየሩ የሚቀልዱ ዥዋዥዌ የሆኑ ሰዎች አሉ። ከነዛ ሰዎች ጋር ራስን ማፎካከር የለብም። ምክንያቱም የስራ ሰው ነህ። አብዛኛውን ሰዓት ስራ ላይ ነው የምታሳልፈው። የተቸገሩ ሰዎችን ትረዳለህ። ግን ያ ማለት አንተ እንደ ሰው ትሳሳታለህ፣ የምታጠፋ ነገር አለ። የስራ ሰው ስለው የምሰራ ሰው ደግሞ ይሳሳታል። ከተሳሳትክ ግን ስፔሻሊ በሃይማኖት በፖለቲካ በምናምን ከሆነ ህዝቡ አብዛኛው ሰው ስፔሻሊ አሁን ሚዲያ ላይ ራሱ ሰዎች ስለተቃወሙ አይደለም፣ ግን ከተቃወሙ ሰዎች ውስጥ ጥሩ ሀሳብ ያላቸው ጥሩ ማይንድ ያላቸው ሰዎች አሉ። እኛ የምናውቀው አንተ የምታውቃቸው ማለት ነው። እነዛ አይነት ሰዎች ከተቃወሙ ግን ቆይ እኔ ምን አጥፍቼ ሊሆን ይችላል? ምናልባት ከኔ የምጠብቁት ከኔ ያላገኙት ነገር አለ። ለእኔ የሰጡት ቦታ እኔ ደግሞ እዛ ቦታ ያልተገኘው ወይም ደግሞ ከዛ ነገር አንሼ ሊሆን ይችላል። ስለዚህ ካጠፋው ህዝቡን ወጥቼ ይቅርታ ልጠይቀው። ህዝብን ይቅርታ መጠየቅ እኮ ትልቅነት ነው። ምንም ጥያቄ የለውም። ይኸው ናስሬ ክያ እኔ ያስቀየምኳችሁ ሰዎች በሰዓቱ የተረዳችሁበት መንገድ ሌላ መንገድ ነው እንጂ መንሱር ለዲኑ ሳይቆረቆር ቀርቶ አይደለም፣ ለእስልምና ሳይቆረቆር ቀርቶ አይደለም። ለምንም ለእንደዚህ አይነት ነገር ቅድሚያ ሳልሰጥ ቀረቼ አይደለም። የምችለውን ነገር ደግሞ እያደረግኩ ነበር። ሳደርግ ግን ህግና ደንብ ጠብቄ ነው የማደርገው። የሀገሪቷን ህግና ደንብ ጠብቄ ነው የማደርገው። ስለዚህ
ከዛ በላይ ማድረግ ነበረብህ ብላችሁ የተቀየማችሁኝ ሰዎች በጣም ይቅርታ። ለአላህ ብላችሁ ካጠፋው በጣም ይቅርታ። ኢፈመና ጎዳ ቡሎተኮ ቡለቲኮ የኢትዮጵያ መንግስት ብሾት አላጥላቸው ምንድን ነው? ምንም የሚያስፈራ ነገር ኦፍኮርስ እኔ ህግ ጠብቄ ነው የምኖረው። በምንም ሎጂክ የመንግስትን ህግ ጠብቄ ነው የምኖረው። አሁን አንተ ዱባይ ነው የምትኖረው። የሀገሪቷን ህግ ብትጥስ መንግስት ይጠይቀሃል። ናስርና ዱባይ የሚኖር 10,000 ፎሎወርስ ያለው ሰው እኩል አይደለም። ትራክ የመደረግ እድል በጣም ሰፊ ነው። እኔ ያም ብቻም ሳይሆን ይሄ ጀኔሬሽን ለዲኔ ብዬ ው መንሱር እኔ ዱባይ ነው የምኖረው። ምንም የሚያደርጉኝ ነገር የለም። ለዲኔ ብዬ ደግሞ ከዚህ በኢትዮጵያ አውሮፕላን ወስዶ የሚገሉኝ ከሆነ በጣም እድለኛ ነኝ። እንደውም ለዲኔ ሸሂድ መሆን ማለት ነው። የዲን ጉዳይ አላልኩም፣ ለዲን ጉዳይ አላልኩም። ናስር ክያ የዛ ዱባይ አገር ያለውን ህግ ብትጥስ የሀገሪቷ መንግስት ይጠይቃል። ጥያቄ ያለው ይሄ ልክ አይደለ? ህግና ደንብ ጠብቀን ነው የምትኖረው። ስለዚህ እዚህም ደግሞ እኛ ስንኖር የሀገራችን ህግና ደንብ ጠብቀን መኖር መቻል አለብን። አይ ህጉን ሲጀመር ህጉን የጣሰ የኢትዮጵያ መንግስት ነው እንጂ አንተ አይደለም። ምክንያቱም እሱ ነው 50 ሚሊዮን 60 ሚሊዮን ህዝብ የምሰግድበትን የሙስሊሞችን መስጊድ ያፈረሰ የኢትዮጵያ መንግስት ነው። ያ ማለት አንተ ህጉን ጠብቀ ድምፅ ልትሆን ትችላለህ። እኛ ግን ምንም የምንጠብቀው ህግ የለም። ድምፃችን ነው የምናሰማ፣ ለመስጊዳችን ነው ድምፅ የምንሆነው። ምንም እኛ እኮ ለፓርላማ ወይም ደግሞ 4 ኪሎ ለመግባት አይደለም ያ ሁሉ ህዝብ ስንጫጫ የነበረ ለመስጊዱ ነው እንጂ ፍትህ ለመጠየቅ ፍትህን ጠይቀናል። አልሐምዱሊላህ መልካም ነገር እያገኘን ነው፣ ይቀጥላል። አሁንም ደግሞ መጅሊሳችን ሂደት ላይ ስላለ ነው እንጂ መጅልሱ ከመንግስት ጋር ያደረግነው ውይይት አልተሳካም። ተነሱ ካለን ወላሂ ልዓዚም እስከ ህይወት መስዋዕትነት እንከፍላለን። ምንም ህግ ለማያውቅ መንግስት ህጉን ማክበር ምንም አይጠበቅብንም። መንግስት ሲጀመር በህገ መንግስቱ ስልጣን የያዘ መንግስት ህገ መንግስቱን ሲያከብር ነው እኛም ህገ መንግስቱን የምናከብርለን። እነሱ በህጋዊ መንገድ ሀገራቸው ላይ ተወልዶ ያደጉበት ሀገር ላይ የሚኖሩ ሙስሊሞችን ቤት እያፈረሰ ግን ምንም ህግ የሚባል ነገር የለም። ያ ማለት ግን አንተ ኢትዮጵያ ውስጥ ስለምትኖር እኛ እንደምንሆነው ሁን ማለት ግን እራስ ወዳድነት ነው። እኔ ግን አልልም። እኔ ድምፅ እንደሚሆነው እኔ እንደምናገረው እኔ በምናገረው መልክ መንሱር መናገር አለበት ግን አልልህም። ምክንያቱም ብትሞት የሆነ የሚጎልብኝ ነገር አለ እንጂ የሚጨመርብኝ ነገር የለም። ምንም የሚጨምርልኝ ነገር የለም። ብትታሰር ከስራ ላይ ብትግሏላ ለእኔ ምንም የሚጨመርልኝ ነገር የለም። ስለዚህ አንተ ህጉንም ህገ መንግስቱንም አክብረህ ድምፅ ብትሆን መልካም ነው። የምመከረውም ያ ነው። ዋናው ግን የምፈለገው የአንተ ድምፅ ነው። በርታ፣ ጠንክር። በሁሉም ነገር ከጎንህ ነን። እንወዳለን፣ እናከብራለን። ወንድማችን ንክ እኔ ምልክ ያ ነው። በተረፈ ልታሸንፈኝ ነው እንዴ? ምንድነው? ቆየ ዘንድሮ ሰው በቃ ለሀብታም ምናምን ምንድነው? ተው ግን ከዘመድ ጋር ታጣሉ። በጣም አመሰግናለሁ። እውነት ነው። ኖርማሊ ናስርክያ ስለዚህ ጉዳይ ብዙም ከዚህ በፊትም ብዙ ሰዎች እንትን ያሉ ስለነበረ በፖዘቲቭ በምናይበት ሰዓት ያው ኦፍኮርስ አሁን ትላልቅ ሚዲያው ላይ በሰዓቱ በጣም ትልቅ ጂሃድ ያደርጉ የነበሩ እህቶችም ወንድሞችም ወላሂ ምንም አላሉኝም፣ ግን ድምፅ መሆን እንዳለብኝ ይነግሩኝ ነበረ። ቴንክ ዩ ሶ ማች ቴንክ ዩ። ድምፅ እንደሆን ይነግሩኝ ነበረ፣ በውስጥም ይነግሩኝ ነበረ። ከዛ በተረፈ ግን ይህን ያክል በጥላቻ መንፈስ ቪዲዮ የሰራብኝ ማንም ትልቅ ታዋቂ ሰው የለም። 50,000 እና 100,000 ፎሎወርስ ይዘው ነው ያው ፎሎወርሳቸው እንዲጨምርላቸው ነው እንጂ እነሱም ይህን ያክል ደግሞ በዛ ደረጃ የሚያደርሰኝም ጥፋትም አላጠፋውም ብዬ ነው የማስበው። ጥፋት ነው ከተባለ ግን ጥፋት ነው ብዬ ላይ ያመንኩበት አንዲት ነገር ናት። እሷን ነግሬሃለሁ። ማነጻጸሩ ነው እንጂ ሌላ ነገር ምንም እኔ በራሴ በኩል ምንም ያየው ነገር የለም። ምናልባት ያላየው ቪዲዮ ሊኖር ይችላል። ያችን ደግሞ ይቅርታ ብለሃል። 4 ነጥብ በቃ አፋኖሮ ሩሜዱብኝ ወንድሞቼ እህቶቼ ባላችሁበት ቦታ አላህ ይጠብቃችሁ። ወንድም እህቶቼ ሙስሊሞች ዛሬም ነገም አቅማችንን ማባከን የለብንም። ከኛ መሀል የተሳሳተም ያጠፋ ሰውም ካለ መክረን ገስጸን መመለስ ነው እንጂ መከፋፈል እና ነጥልን ማውጣት ከኛ አይጠበቅብንም። ነገም ማድረግ ያለብን ያ ነው። እሺ መንሱር ግን እኔና አንተ ለምን ዛሬ የሆነ ቻሌንጅ ነገር አንጫወትም? እስኪ እሸንፋለሁ።
ተሸንፈሃል። እሺ እንትን እናድርግ እስኪ አንድ ቅጣት አለብህ። እንጫወትና ሶስት ጨዋታ እንጫወትና አንተ ካሸነፍከኝ 1000 ብር አንተ ላይ አስገባለሁ። ለሰዎች ካርድ ትሞላለህ። ከሶስት ጨዋታ 2 እኔ ካሸነፍኩ ደግሞ አሁን ኦንላይን ላይ ሆነ የ1000 ብር ካርድ ለሰው ትሞላለህ። ይመቻል? በደንብ ይመቸኛል። አብሽር። ይኸው 5000 ብር ነው አዘጋጅቼ የመጣሁት ካርድ ልሞላ። አንተን ስለሆንክ ነው ገስትም ላይቭ ያስገባው። አልቀበልም። ብዙ አላቆይም። አንድ 15 ደቂቃ ነው ማለት ነው 3 ጨዋታ የሚፈጀው። ላል ተበሰዲ ጠበና 3 ጨዋታ ነው የምንጫወተው። ከሶስቱ 2 ጨዋታ መንሱር ካሸነፈኝ እኔ መንሱር ኬሳ እናደርግሽ በውስጥ አካውንት ትልክልኛለህ። በሞባይል ባንኪንግ 1000 ብር አስገባለሁ። ለሰዎች ካርድ ትሞላለህ። ችግር የለውም። ኢንሻአላህ ታብታብ አድርጉልኝ። ወንኪያ ላል መንሱሪ ወጂን ተበሰዲ ጠበና ተበሰዲ ኬሳ ተበላማ ዮ አሞ ያዴ መንሱር ካርዲ ኩመ ቶኮ አመነማ ጉተ ላይቭ ይረታየ ዮ ኢኒ ነሞ ያሞ ቀርሺ ኩመ ቶኮ መንሱር ይረት ኬሳን ይረት የርገ ሞባይል ባንኪንግ ይላል ካርዲ ነማ ጉታን በሉ ቤተሰቦቼ። አረብ ሀገር ነው የምኖረው። ምስኪን ነኝ። 1000 ብር ወጪ አታስወጡኝ። ለልጄ ነው ዳይፐር 1000 ብሩ ካርድ እኮ ለአንድ ሰው አይደለም፣ ለተለያየ 10 ሰው ነው። ለ10 ሰው 100 ለተለያየ ተማሪ። ስለዚህ ሞቃ እኔ 5000 ብር አዘጋጅቻለሁ። ዞሮ ዞሮ እሰጣችኋለሁ። ይህ ግን ምን ችግር አለ? 5000 ብር ከለየት 1000 ብር ጨምረበት 6000 ማለት ነው። ካሸነፍከኝ ደግሞ እኔ ትራንስፈር አድርጓለሁ አንተ ላይ። አላሁመ ሰሊ ታብታብ አርጉ። ታብታብ ጎዳካ ታብታብ አርጉ። ቀርሺ ኩመቶ ከመንሱሬ ጋር 15 ደቂቃ ጊፍተሮችን ፎሎ አድርጉ። የት ሀገር ካርድ? የኢትዮጵያ ካርድ ነው የሚሰጠው። የዱባይ ካርድ እንሰጥ ፈልግ ናይጄሪያውን የኡጋንዳ አይደለም። እኔ ኢትዮጵያ የሚሰጠው ይበሰሊሜ የኢትዮጵያ ካርድ ነው። አብዱልቃድሮ መንግስቲ ጊፍተሮችን ፎሎ አድርጉ። ጊፍተሮችን ፎሎ አድርጉ። ይበሰሊና ጉታ ደፋ እነዚህ ጊፍተሮችን ፎሎ አድርጓቸው ፕሊዝ። ውበተካ 1330 አረ 330 ሰዎች ደግሞ 330 የ1000 ብር ካርድ ነው። ታንክ ዩ ካርድ ብር ቁመጠኮት አረ እኮ ዲበሰዲ ጉታ እኔ ጋር ያለው ስፒ ቻሌንጅ ራሱ አላሁ አክበር። ወይኔ አንድ በቃ ማን አለች ዛሬ አታሸንፈኝም። እስቲ በጣም ደስ የሚል ጨዋታ ነው። በጣም ከተሸነፍኩ ወዲያው 1000 ብር መንሱር ላይ ትራንስፈር አደርጓለሁ በሞባይል ባንክ። ቴንክ ዩ ማኔ በጣም አመሰግናለሁ። እስቲ ላል መንሱር የሆነ ሞያቴ ተባል ቤስት ኦፍ 3 ነው የምንጫወተው። ተበሰዲ ጠበና ለማ ዮ እነ ሞቴ ቀርሺ ኩመ ቶኮ አነቱ ጋር ዲ ነማጉት ለማ ዮ አሞ ያደ ቀርሺ ኩመ ቶኮ መንሱር ቶ አመ ላይቪ ጉባታ አይ ካርዲ ነማጉታ ፕሊዝ። ታንክ ዩ ኩዊን ታንክ ሶ ማች ታንክ ዩ። ስፒድ ቻሌንጅ ሞላ። መንሱር ግን ከኔ ጋር ስትጫወት በጣም ይቀናል። ታሸንፈኛለህ ብዙ ጊዜ። በጣም አይገርምም? ሌላ ቤት ስትቀጠቀጥ ነው ማየ ዱባይ ነው የምኖረው። መንሱር ሀብታም ነው ወይ ተወይ ባየ ሀቢብቲ አርቲስት ሸዋንዳኝ ሀይሉ ፎሎሚ ወይኔ ወይኔ በቪዲዮ ገባና በጣም አድናቂ ነኝ። ብሬ ቁመ ቶኮ ነባሲዛርተን ብር ኢትዮጵያ ካርድ ለ10 ሰው ዛሬ ከነሟምናን በቃ ሟምቴ ምቲ ኖ አሁን ነው የጀመርነው። 3 ጨዋታ ነው። ከቻ ነው የሆነ ሞቴር አንድ ይሄ 2 አሚን። እንዴት አገናኘን? ሙስሊም አይደለሁ እንዴ? አረ ጋይስ በርቱልኝ ቤተሰቦቼ። ተዉ ዱባይ የት ነህ? ለጊዜው አጅማን ነኝ። ወይኔ መንሱር ቀጠቀጠኝ። መንሱር ነገር ፉፍ ዴማ ጅረ አረ ካርዲ ኩመ ቶኮቲ ነንገረሲስና ተዉ ለካ ማሎ
ካርድ ሙላልኝ ዱባይ ላይማ በፍጹም ሊሆን አይችልም። ኢትዮጵያ ላይ ነው እንጂ ለተማረች ዱባይ ላይ ይደብራል። ኢትዮጵያ ነው። እኛ ራሱ ከዚህ ነው ወደዛ የምንሞላ። ኦኬ 2 ተሸንፈሃል። ይሄ የመጨረሻ ጨዋታ ነው። መንሱሬ ውድድሩን ከጀመርነው አንድ ነው ሲጀመር። ስልክን ትልክልኛለህ። ካርዱን አሁን ወጥቼ ነው ከማሽን ላይ የሚሞላ። ወዲያው ነው እኮ ኢትዮጵያ የሚደርሰው። አምባነሲ ካርዲ ጉቴ ነበር ማሽን አራላኮ ሰትን አይር ገተረት ቀርሽ ቁመቶ እኮ ደቂቃ ሶደሞ ቦድ ሲብረጋ ካርዲ ዱዓ አድርግ። በዱባይ ሙቀት ይላሉ። በጣም ሙቀት አለ ማለት ነው። በጣም ይሞቃል ትንሽ። አንድ ቶኮ ዱዋ 1-0። አሁን ካሸነፍከኝ ኦልሬዲ ጨዋታ አልቋል። ቅጣቴን መቀበል ብቻ ነው። ይሄ መጨረሻው ነው። በእርግጠኝነት ደግሞ አሸንፈሃለሁ ኢንሻአላህ። ታብታብ አረላ ይደብራል እንዴ! አንድ ጨዋታ እንኳን ሳላሸንፍ ቤስት ኦፍ 3 ነው እኮ። ታንክ ዩ ቲጂ اللهم صل على ኧረ ታብታብ አድርጉ። ታብታብ ጉራቤ ታብታብ አድርጉ። ታብታብ አድርጉ። 1000 ዋይ ዱበታ ጅራ በር አልይ ዱበታ ጅራ ናስር ጅርታ ቃሊ ነው ጅራ ወላሂ አልሐምዱሊላህ በገዝራ ይኸው ዛሬ ገና እንደመጣው በመንሱር ተደበደበ። ረገጠኝ። አናፍጉቲ ነው 300 ሰው ብቻ ነው ያጉቱ ዮ ሞተ ብቻ ተበከ ነገሩ ሞቱ ቀበ ፕሊዝ ይህን ጨዋታ መሸነፍ አለብኝ። የሞራል ጉዳይ ነው፣ የገንዘብ አይደለም። የሞራል ሁሌ ነው በመንሱር የምረገጠው። ተከታይ ብዙ ነው። አንተም ፎሎ አድርግ። አዳዲስ ሰዎች ፎሎ አድርጉ። ጨዋታ በኋላ ቀጥታ ወደ ሞባይል ካርድ እና ወደ ብር ቻሌንጅ ነው የምንገባው። ትናንትና አይታቸዋል። 5000 ብር ነው የሸለምኩት። 1500 500 500 500 በብር መጠን። ስለዚህ ዛሬ 1000 ብር ልልቀው። አሁን ከተሸነፍኩ ይኸው እሱ 1000 ብር ይልካል። የእሱም አለ ማለት ነው። ከተሸነፍኩ መዋተ ቤታለን ቁመቶኮ ኦሶ አመ መንሱር ላይ ቢራን በይን ይደርጋል። ጀብዬ የትኛው የታለቀው ያ ትንሿ አንበሳሽ በእናትሽ ዛሬ ወይኔ አንቺ እያለሽልኝ። አሁን ደግሞ ደብሉ በሶስት ነው። ደብል 3 ነው። አሁን ደብል 3 ነው። ባዛ ጠብቁት። ቆይ ደብል 3 ነው። ጊፍት እንዳሰጡ ቆይ መጀመሪያ መቶ ዋድበት እኮ ቆፍ መቶ አረ ዋድበት እኮ አንድ ኮፍያ ቶ ኮኪን ኦኔቶ ያስ ሞተሽዋል። ታንክ ዩ ሶ ማች። አንድ ኮፍያ አረ ሼም ነው። ታንክ ዩ ሶ ማች አህመድ ሀቢቢ ልንሞላ ነው። ይቀራል። አረ ይቀራል። ፍጠኑ። አረ ፍጠኑ። ታንክ ዩ ስፒድ ቻሌንጅ ይደግማል። አንድ አበባ ታርጌቱ ሞልተዋል። አሁን ቆይ ጠብቁ። ጋም አሁን ደብል ነው። በሶስት ደብል ታብታቡን ደብል ነው የሚሆነው። ጠበቀነ ሞተቡን ቀቡ። ይህንን ጫውታ በሶስት ነው ደብል። ወይኔ በሶስት ጀብዬ ወይኔ። አረ ፑሽ አድርጉ። ጀሚላን አግዙልኝ። 3000 ገባ። ኖ ወይ የስ በቃ ቀጠቀጥ ነው መንሱር ዛሬ። አረ ማይ ፋሚሊ ኢደን አገን ነምሱም ባይዘ የገለቶሚ ቴንክ ዩ ግን ፊኒሽንግ ላይ ጠብቁልን መንሱሬ። አሁን እኔ ካሸነፍኩ ለፋይናል ነው የምንጫወተው። ፋይናል አሁን ይህን ካሸነፍክ ምንድን ነው የሚሆነው? አሁን እኔ ካሸነፍኩ ፋይናል ነው። አንድ ጨዋታ ነው የምንጫወተው፣ የመለያያ ፋይናል ጌም። ናስር ወዬ አረ ዱበታ አድርጎ አሁን ሊጀምር ነው። በቃ ከዚህ ጨዋታ በኋላ እኔ ወደዛ ነው የምገባው፣ ወደ ካርድ እና ወደ ብር ስጦታ። ይኸው ተዘጋጅቷል። ወደ ካርዱ ልገባ። አላሁ አክበር። የኢትዮጵያ ዘገላ ባለ 100 ባለ 200 የዱባይ መሰረት ጨምርበታለሁ ከተሸነፍኩ ማለት ነው። አብሮ በቃ ቴንክ ዩ። እኔም እወድሃለሁ። ኧረ አሸንፋለሁ። ጀሚላ አሸንፋለሁ። ጋይስዬ ማን ነው 500 ጣል የሚያደርጉበት? በ10 ሺህ እንቀጠቅጠው። በ10 ሺህ
በቃ ፋይናል አንድ ጌም ብቻ ነው የምንጫወተው። 5 ደቂቃ ከዛ በኋላ አንድ ጨዋታ አለኝ እዚህ ላይ ብቻ ምን ታንክ ዩ አንድ ጨዋታ ብቻ ነው የሚቀረን። ለፋይናል ነው የምንጫወተው። ፋይናል ይጣፍጠመና ያሸነፈ ሰው በሚቀጥለው ይሻላል። ብዙ ነው የተሸነፈ ሰው 1000 ብር ካርድ ይሞላል። ያሸነፈ ደግሞ ምንም አይሞላም። መንሱር ካሸነፈኝ እኔ አሁኑኑ ወጥቼ ከማሽን ላይ 1000 ብር ካርድ ወደ መንሱር ትራንስፈር አደርገዋለሁ። ካሸነፍኩ ደግሞ ምንም አላደርጉም። 1000 ብር ይጠፋል። ቀጥሉ። ቁማር ነው። ኧረ ቁማር አይደለም። ወልዳራው መተል ቀሽቲ ጀሙ ብሩዬ በቃ ፋይናል መጨረሻ ነው። የመጨረሻ ነው። አሁን እዚህ ላይ ተረባረቡ። የመጨረሻ የካርድ ነው። ተባብራት ፕሊዝ። አሁን ሰፖርቴሽን ምናምኔሽን ዘመንሱር ምናምን አላ ደብል ሲመጣ ደብል ስፒድ ቻሌንጅ ሲመጣ ሀጃ ደብልን ሁፍ ታፕታፕ ደብል እስኪመጣ ታፕታፕ ብቻ አድርጉ። ሁላችሁም ታፕታፕ አድርጉ። አንደ የመንሱርን ድምፅ አጥፍቼዋለሁ። አሁን ፋይናል መንሱር ካሸነፈኝ 1000 ብር ካርድ ኢትዮጵያ ልከዋለሁ ለመንሱር። እሱ ትራንስፈር ያደርጋል። እኔ ካሸነፍኩ ደግሞ ምንም አልቀጣም። እሱ ደግሞ 1000 ብር ካርድ ለ10 ሰው 100 በእኔ ስም ይሞላል። ቀጥሉ ላል የዋን ሞ ያዴ ተበከነ ይቻል መንሱር አባ ካርዲ ቀርሺ ወንታ ጉተ ይቻለ ቀርሺ ኩመቶኮ ዮ እኒ ነሞ ደሞ አን ቀርሺ ኩመቶኮ አመ በይ ማሽነራ ካርዲ ሰት ያርጋ እኒ ካርዲ ነማ ጉተ ይቻለ ቆይ ታርጌቱ አልደረሰም። ታርጌቲን እንገኘ 50 ዋሻንተማ አንድ ልብ ወይም አንድ ኮፍያ ቶኮ ዮኪን ኦኔ ቶኮ አንድ ልብ ወይም አንድ ኮፍያ ደፋ ኮፍያ ቶኮ ዮኪን ኦኔ ቶኮ 50 ሸንተማ ቆፈጠ 50 ብቻ ነው። ፕሊዝ አንድ ደብል ነው። አሁን ደብል በሁለት ነው። ለማን ባያታ ደብል ለማን ባያታ ፋይናል ጌም ነው። ተበጥሙራቲ ፋይናል ጌም ፋይናል Thank you, Zuzu. Thanks so much. Double. Last game no. Tawari Jillian no. Wait. Last game no. Thank you so much. Ara itawu. Let him know ko. But him know me balte. Thank you so much. Thank you. Imo, Habibi. ፎሎ ከሲንጎል ደግሞ አካውንት ቴንኪው ፍራደር ወላሂ በጣም ቴንኪው ዘመቀጣቀጥ ይላል አባኮ ዛሬ ከመንሱር ጋር ጉድ ፈልተዋል። ፋይናል ላስት ጌም አሩን ታንክ ሶ ማች እኔ ጋር ያላችሁ 1200 ሰው ከጨረሰን በኋላ ወደ መንሱር ቤት ሄዳችሁ የካርድና የገንዘብ ስጦታ አለ እንዳትፈራሽ። የገንዘብና የካርድ ስጦታ አለ ደግሞ የ1 ሚሊዮን ቻሌንጅ ተጀምረዋል። እኔም ተቀላቅያለሁ መንሱርን